ሰንበትን ከቤተሰብ ተለይተን ድሬዳዋ ለመጀመሪያ ጊዜ በለው ቶኒ ዛሬው መቁረቢያቸው ቀን ነበር። ሰላም ጀማው እንግዲህ ድሬዳዋ ላይ ቲክቶክ ላይ ማቆን ወንድሜ አግጬ ያው ጾም ነው ወቅቱና መገናኛ ሬስቶራንት መገናኛ ነው መገናኛ ላይ እየጋበዘኝ ነው። ይሄንን አሁን በ20 ብር ነው እየበላን ያለነው ብል ጠቅላላ ድሬዳዋ ገቡ ገበያ ጥናት እያደረኩ ነው። ወደ ድሬዳዋ መክተሚያ ይቀር ከቤተሰቤ ጋር ከዚህ በኋላ የምለቅላችሁ ቪዲዮዎች እንግዲህ ድሬዳዋ ላይ ያሉትን ነገሮች ይሆናል። በጣም የምትመች ሀገር ናት። ዛሬ ነው የመጨረሻ ቀኔ ነው ድሬዳዋ ላይ የሚኖረኝ የመጨረሻ ቆይታ ነው። ሙሸበክ እንበላለን፣ አትክልት እንበላለን፣ ሾርባ እንጠጣለን። ጾም ስለሆነ እንጂ አሁን የድሬዳዋ ሰዎች እያስቀኑኝ ነው። ከጾም ውጪ ብትመጡ ጥሩ ነበር እያሉ ነው። መድገማችን አይቀርም ይሄንን አይተን እና ወዳችኋለሁ። እንብላ ጋሪው እንደ ፈረሱ ቺበልቃሜ የሳይ የምንገኘው ድሬዳዋ ነው። አንዳንድ ቦታዎች ሾፍ እናደርጋለን። በረዶ እዚህ በደንብ ነው የሚበላውና በረዶን እንበላ። ባጃጅም እንነዳለን። መንጃ ፈቃዴን እስኪ ሞክረዋለሁ ካስነዳኝ ማለት ነው። ሹፌር አምኖ ካስነዳኝ ድሬዳዋ በጣም ነው የምታምረው። ማርያምን ነው የምላችሁ። አብሶ በማታ ከዚራ አካባቢ አዲስ እንደ አዲስ አበባ እየተሰራ ያለ የኮሪደር ልማት አለ። እዛ አካባቢ መብራት ራሱ የሚጠፋ አይመስለኝም ድሬዳዋ ላይ እንጂ የማይበራ ቦታ የለም ወገን። ስለዚህ በጀማ ብትመጡ አሪፍ። ድሬዳዋ የምትመከረው በጀማ እና እንደኔ ደግሞ ወዳጅ ከሌላችሁ ምንም ዋጋ የለም። ጋይስ ባጃጅ ጀምር ያለው ድሬዳዋ ጠፋ። የቱ ነው ስታርት? አረንጓዴው ነው ያቺ ቁልፍ አለች። ዜሮ አድርገውና ቁልፍ እንደ መኪና ኦኬ። ወደ ኋላ አንድ እንደዚህ ቻሎ ቦሌ ናቸው ግን ይለያል። ታውቃለህ አይ ጎበዝ ነኝ ገብርኤል ጎበዝ አይደለም። ኧረ ሹፌሩን ወዴት ጠፋ?
ሙሸበክ ይሄ ልጅ ማለት ነው የጣፋጭ ፍቅሩን ዛሬ እናስወጣለታለን። እዚህ ድሬዳዋ ላይ ለሀጭ በላጭ አድርገን ነው የምንለቀው አይደል? ወረድከው ለምንድን ነው የሚያስቡት? ሜል ሲሆን ኧረ ክሯ ያበደች ናት። እያየር የምር በልተህ ታውቃለህ? አይ በልተህ አታውቅም። አሁን አንተ ነህ ይሄንን መብላት ያለብህ። ቁጭ በል ነው የምፈልገው። በጣም ጣፈው በዛ ላይ ያቃጥላል። ዋው ስንት በላለህ አንተ? አይ ስንት በላለህ? አዎ እንዴት አለ ይዘህም አቂርኩ እንደዛ ማን ይመበላል? አሁን ስንት በላል? ወይ አንድ ለብቻ ትጨርሳለህ ሁለቱ። ስለዚህ ጋይስ ቻሌንጅ ነው የምናደርገው። ፊራን አንድ ይዞለት ይመጣል። እያያችሁ ሙሉ ትበላለህ። አቁም ቆይ ያንተ ይመጣል። ቆይ ይህንማ እኛ እየበላን ነው። አብረህማ አይሆንም እንዴ? አብረህ ከሆነ ቻሌንጅ ስለጀመርን ነው ማለት አንዳንድ አልበሉ እና ግባ የለው ማለት ኦኬ። ይሄ ጾም የሌለው ነው። አንተ ጾም ያለው ቀላም ይላል። አንተ ቻሌንጅ እያደረኩት ነው። ይሄን ሊበላ ሙሉን አንድ ለኛ አንጣ ለኛ ይሄንን እስከዛ እንቀምሰዋለን። ዝም ብለህ ብላ ይሄንን መጀመሪያ አንድ መብላት ከቻል አይ ለምን እንደ መቅመቅም አለበት። እሺ ጨርስ። በስንት ደቂቃ ነው የምትጨርሰው? አይ የተዝናና እንዴት ይሆናል? እንደዛማ ይበላል። ከ41 ነው በ20 ደቂቃ ውስጥ 20 ደቂቃ ብዙ ነው። ለዚህ ችግር የለም። በረንዳ ላይ እንብላ። ከመድኃኒት ሜዳ ገብቷል። ሙሸበት ገብቷል። ይሄንን ባይዘዌ በባዶ ሆዴ ስገባ ነው። ይሄ ጾም የሌለው ነው። ጾም ያለው እንዳይመስላችሁ ደግሞ ይሄው በደረቁ ይሄ በቃ የዓመት ቀለብ ነው። አንተ እሱ ነው 2 ፌስታል ወደ አዲስ አበባ ይዘን የምንገባው ማለት ነው። ይመቻችሁ። መቅመስ ከፈለጋችሁ ኢንቦክስ አድርጉልኝ። ቴሌግራም ላይ እየበላው ልክላችኋል። ይህ የምትመለከቱት የከዚራ አሁን የምንገኘው ከዚራ አካባቢ ነው። የከዚራ የመጀመሪያዋ ፈረስ እንደሆነች ነው የተነገረኝ ማለት ነው። እና እሷን ታሳቢ ለማድረግ ያው ተቀምጦላታል የሆነ ነገር እዚህ መቀመጫም አለ ምናምን
ከዚራ ነው ቤቴ ከዚራ ነው ቤቴ ከዚራ የሚለው እንግዲህ ከዚህ የመጣ ይመስለኛል። ወደዛም አካባቢ ደስ የሚል ቫይብ አለው። ድሬዳዋ ግን ለእኛ ከአዲስ አበባ ለመጣን ሙቅ ነው፣ ለእነሱ ደግሞ አሁን የክረምት ወቅት ነው አሉ። እንግዲህ የእነሱም በጋ መጠን በድጋሚ የምንሰራላችሁ ይሆናል ማለት ነው። እቺ የከዚራ የመጀመሪያዋ ፈረስ ናት። ድሬ 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 ድሬ። አሁን የምንገኘው ድሬዳዋ ኮሪደር የተሰራበት አካባቢ ላይ ነው። ከዚራ ነው። ገና ለመኪና ክፍት አልሆነም ይሄ መንገድ። እጅግ በጣም ነው የሚያምረው። አሁን የቀኑን ቫይብ ቪዩት እንደዚህ ማታ በደንብ አድርጌ ቀርጬ በጣም አሳያችኋለሁ። ጥንዶች የሚበዙበት መንገድ ነው። የፍቅር መንገድ ነው። እኔ ተመችቶኛል። በማታ ማይቻለሁ። አሁን በቀን ለእናንተ ድጋሚ ደግሞ እናንተ እንድታዩት በማታ ብቅ እላለሁ ማለት ነው። ይመቻችሁ። አዲስ አበባ ሲሄድ እንዳያምረኝ መጀመሪያ የገዛሁት ያው እነዚህ የምታዩዋቸው ይህንን እንበለዋለን። ከወንድሞቼ ጋር በመሆን እሱን እንበላለን። ይሄ ወደ አዲስ አበባ የሚሄድ ይኸውላችሁ፣ ይሄ አለ ሙሸበክ ምናምን አለ። ይሄ እሱ ነው። ማርያምን ነው የምላችሁ። እውነት ለመናገር የድሬዳዋ ሰው ሀብታም ነው። ምክንያቱም ሁሉም ሰው በምንድነው ስሙ በባጃጅ ነው የሚንቀሳቀሰው። 100 ብር ነው 200 ብር። ይሄ ለልጄ የገዛሁት ልብስ ነው። በጣም ርካሽ ነው። ርካሽ ነው። ድሬዳዋ ርካሽ ነው። እቺ ያው እንደምታውቁት ያው የገብረ መንፈስ ቅዱስ ቤተክርስቲያን እያሰራው ስለሆነ ለሱ ነው። አሁን ይሄ ዕቃ አዲስ አበባ ስንት ነው ሳንወሻሽ? ይሄንን ዕቃ አዲስ አበባውን ስንት ነው የምትገዙት? ይሄ ለልጄ የገዛሁት ዕቃ ነው። ለልጄ የገዛሁት ዕቃ ነው። እንግዲህ አላውቅም አዲስ አበባ ውድ ይሁን አይሁን፣ ግን ቆንጆ ዕቃ ነው ብሎ ልጁ ያ የድሬዳዋ ሰው አይዋሽም፣ ነጋዴው አይዋሽም። ካልሆነ አልሆነም ነው የሚልህ፣ ከሆነ ነው የሚልህ። ይኸው ቁጥር አለው። ለወንዶቹ ነው የገዛሁት። ለወንዶቹ ነው የገዛሁት። ስንት ነበር የገዛልኝ? 1,200 ነው 1,500 1,500 ተከራክሮ መጨረሻ ላይ 1,500 ቆንጆ ናት። ለልጆች መቁረጫ እንኳን ይሄን ላንሳላችሁ። ይሄ ጽድት ነው የሚያደርገው። ይሄ ረበስ ማታ እያየሁ ነው። አንተ ፊራ ገብርኤልን ያነሳልኝ እንዴ? አይደለም እንዴ? የእጅ ፀጉር እንደዚህ ድቅቅ ያለ ይሄንን አሁን 1,500 ነው የገዛው ለልጆቼ ማለት ነው። ለልጆቼ 1,500 ነው የገዛው። ማርያምን ነው የምላችሁ። አሪፍ ነው። እኔ ውድ ሆኖ አላየሁትም። 1,500 እንግዲህ አዲስ አበባ ላይ ያላችሁ ነጋዴዎች ትነግሩኛላችሁ። ተሸውጄም ከሆነ ግን እንደዚህ አይነት ብራንድ የሆነ ዕቃ ይገኛል ብዬ አላስብም። ቆንጆ ዕቃ፣ ብራንድ የሆነ ዕቃ ሸገር ላይ እናገኛለን አላውቅም እሱ። ስለዚህ ቆንጆ ዕቃ ነው። አንተ መልጥ ሲግሚላን ሰውና ቅርጽ ላውጣል። እመነኝ፣ ማርያምን እመነኝ። ለቆረጥ እያለ ነበር ማርያም ብሩክ ያንቺ ቅርጽ ላውጣ ግድ የለም። ይሄንን በእንደዛ ላይ የገዛነው ያው ኮፍያ እንኳን ኖርማል ነው። ለልጆቼ ጫማ ማጫ ገዝቻለሁ። ማጫ ብታምኑም ባታምኑም ማለት ነው ጩጬ ነው የገዛነው። ይሄ አሁን ሽርጥ፣ ይሄ ሽርጥ አሁን አዲስ አበባ ስንት ነው? ይሄ ሽርጥ እንግዲህ አሁን የማታ ብሎግ የምሰራላችሁ ሽርጥ አድርጌ ነው። የማታ ብሎግ የምሰራላችሁ ይሄ የጩጬዎቹ ጫማ ነው። ቆንጆ ጫማ ነው። ይሄ አሁን ብራንድ ጫማ ነው። ይሄ ካምፓስ የሚባለው ጫማ ነው። እነዚህ ቆንጆ ናቸው። አሁን ሶስቱን ጫማ በስንት እንደገዛው እናንተ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ዋጋውን ነግራችኋለሁ። የዚህ ነው ማለት የዚህ ይሄ እንኳን ለዋይፍ የተገዛ ጫማ ነው። ያው ለዋይፍ ኦሪጂናል ጫማ ነው ባይዘው። ይሄንንም ኦሪጂናል ጫማ ስንት ነው እናንተ የምትገዙት? ይሄ ይታያችኋል። አዲዳስ ነው ብራንዱ። ስንት እንደተገዛ እና ለዋይፍ ያው እቺን ቢጃማ ገዝቻለሁ። ድሬዳዋ ቆንጆ ነው። በአጠቃላይ ድሬ ቆንጆ ናት። የማታውን ፕሮግራም ቆንጆ ፍቅረኛሞች የሚሄዱበትን የሚመሰጡበትን ከፊራ ጋር በመሆን እናደርሳችኋለን። ይመቻችሁ። የድሬ ልጆች ፍቅር ናቸው።
ድሬ ከተማዋ ፍቅር ነው፣ ሁሉ ነገሩ አሪፍ ነው። ድሬ እኔ ተመችቶኛል። ሚስትየውን አናግሬያት ድሬዳዋ ገብተን እንኖር ብዬ እሺ ካለች መተን እንኖራለን። ሰላም ሁኑልኝ። እንግዲህ አሁን ከምሽቱ 5 ሰዓት ከ10 ሆኗል። የምንገኘው ከዚራ አካባቢ ነው። የድሮ ባቡር ጣቢያ አካባቢ ባለሳሳት አዲስ አበባ ሆቴል የሚባል ነበረ። መስቀል ደመራ የሚያከብሩበት አካባቢ ነው። ይሄ ገና ለአገልግሎ ክፍት አልሆነም ለመኪና። እጅግ በጣም ነው የሚያምረው። ድሬዳዋ ውስጥ ሌሊቱን ሙሉ በእግራችሁ ብታነጉ እናንተ ካልደከማችሁ በስተቀር ምንም የሚደብር ነገር የለም። በጣም ነው የሚያምረው። ትንሽ ላሳያችሁ ነው፣ ተከተል። ይሄ መስቀል አደባባያችሁ አካባቢ ነው። የድሮ ባቡር ጣቢያ መኪና ስለቆመበት ነው እንጂ እዚህ ጋር ሆቴል አለ። ይህ በጣም የሚያምረው አካባቢ ነው። ለማንኛውም ድሬ ፈታ እንላለን፣ እንጨዋወታለን። ኮሪደር ልማቱ ተመችቶናል። እኔ አዲስ አበባ ያለው ነው ይመስለኝ። ያው እንግዲህ የስራ ባልደረቦች፣ አንደኛው ካሜራማን፣ አንደኛው የፍቅረኛሞች መንገድ ላይ እየሄድን ስለሆነ ይዞ ነው። በጣም ነው የምታምረው። እዛ ቅድም ቀን አሳያችኋለሁ ያልኳችሁ ቦታ ኃይለኛ ጩኸት አለ። ቀን ያሳየኋችሁ ሀላዋ ምንድን ሀልዋ ሙሸበክ በልተናል። ድሬ ላይ ምን ቀረን? አሁን የማሳያችሁ ከዚህ በኋላ እቺ ሌሊት የምትሸጧ አትክልት ነው። እሷን ደግሞ ሰብሰብ ብለን እንበላለን። ቤቱ ሰብስክራይብ፣ ላይክ፣ ሼር እንደዚሁም ደግሞ የደውል ምልክቷን እየተጫናችሁ ድሬዳዋን ከኛ ጋር በአጭር ደቂቃ በአጭር ሰዓት ተመልከቱ ማለት እወዳለሁ። እወዳችኋለሁ ጋይስ። በጣም ደስ የሚለው ነገር ማለት ነው በአዲሱ ከዚራ መንገድ ላይ የተሰራ የኮሪደር ልማት ቻርጅ አረገ። ወይኔ እስካሁን እኮ የቆየሁት ማለት ነው እስከ 5 ሰዓት ከምናምን የቆየሁት ስልኬን ቻርጅ ሳረግ። እንደዚህ ቻርጀር መኖሩን አላወኩም ነበር። ይሄ እንግዲህ ባለሳሳት ሁለተኛው የኮሪደር ልማት የተሰራበት አካባቢ ነው። እጅግ በጣም ነው የሚያምረው። እዚህ አካባቢ ላይ ጥንድ የሆኑ ፍቅረኛዎች የማይጠፉበት አካባቢ ነው። ይኸው እንደምታዩት በዚህ መሀል እየሄድኩ አሳያችኋለሁ ማለት ነው። ና ብሩኬ፣ ይኸው በቃ እዚህ ጋር ይኸው በዚህ ጋር አሁን ጽዮን እንዳለች አስቤ ነው እንደዚህ ተያይዤ እየሄድኩ ነው ማለት ነው። በጣም ነው ደስ የሚለው። ይኸው እንደምታዩት ነው ኢንቫይሮመንቱ። እኔ ድሬዳዋ አላቅም እንግዲህ ሰፈሬን እያስታወሰኝ ነው። እኛ ሰፈር ባይዘው ቦሌ ሚካኤል ላይ ሌሊት ብትንቀሳቀሱ ቀን ነው የሚመስለው። እንደዚህ በመብራት አልደመቀም እንጂ ማለት ነው። እና በጣም ነው የሚያምረው። ይሁት እንግዲህ ያለውን ድባብ ማለት ነው። ዋው አይ ቲንክ የግቢ ዩኒቨርሲቲ ይሁን ኮንዶሚኒየም ይሁን አላወኩም። በጣም ብዙ ዲሾች ይታያሉ እዚህ። ይኸው እንደምታዩት በጣም ነው የሚያምረው። በቃ የድሬዳዋ ከንቲባ በጣም ነው እየሰሩ ያሉትና በዚህ አጋጣሚ ሳላመሰግናቸው ማለፍ አልወድም። ካሜራማኔን ይዤ ወደ ማዶ እንሻገራለን። ይሄ ለሳይክል የተሰራ ነው። ያው እንግዲህ ከሌሊቱ 5 ሰዓት 6 ሰዓት ሊሆን ነው። 6 ሰዓት ሆኖ ነው እንግዲህ ድሬዳዋ ላይ እንደዚህ ፈታ ብለን ከአዲስ አበባ መተን እየተንቀሳቀስን ያለ ነው። በጣም ሰላም ያለው አገር ነው። አቦ ይመቻችሁ። በቃ አቦ ብለናል፣ እኛ ራሱ አቦ ብለናል። ተከተለኝ። እሱም ፓርት ካሳየናቸው የኛውን ፓርት ደግሞ እናሳያለን። እንግዲህ ሙዚቃ የሚሰማችሁ በመንገዳችን እየሄድን ያለው ነው። በዚህ ጋር በደረጃው እንወጣለን። ያው እንግዲህ ከጨለማችሁ ላይቱ ምናምን ነው የሚሆነው። ዋው አሜዚንግ ድሬዳዋ።
ይሄ የድሮ የባቡር ሀዲዱ ይመጣበት የነበረ መንገድ ነው። ይሄ የምታዩት የምድር ባቡር የሚሄድበት የነበረው። ኦ ማይ ጋድ! በቃ ድጋሚ ከባለቤቴና ከልጆቼ ጋር መምጣት የምፈልግበት አካባቢ እያያችሁት ነው እንዴት እንደሚያምር። ይሄኛው በተቃራኒ ያለው ሳይድ ነው። እጅግ በጣም ቆንጆ ነው፣ ውብ ነው። እነዚህ አካባቢዎች አሁን ዝግ ስለሆኑ ነው። መብራት አላቸው። በቃ ጥንድ ሆናችሁ የምትቀመጡበት ስፔስም ቦታም አለ። ብሩኬ እንዴት አየሽ? ጸዴ ነው። ይህ አካባቢው ትናንትና እኔም መጥቼ አይቼው ነበር። እነዚህን አካባቢዎች ጥንድ ሆነው ፍቅረኛሞች የሚቀመጡበት ቦታ ነው። ባይዘው የድሬዳዋ ሰዎች ረሃ ናቸው። ጭንቀት አይወዱ ምናምን በቃ ይደብራቸዋል። ያለውን አካፍሎ ነው የሚበላው። ደስ ብሎት ነው፣ ችግር የለበትም። ቀናውን እኛ ያገኘናቸው ወንድሞቻችን ሙሸበክ ገዝተውልን አልውሃ ምሳ መገናኛ ጋብዘውን በጭራሽ በቃ አዲስ አበባ ትመልሳላችሁ ብድራችሁ ብለው የሄዱት ማለት ነው። የሚገርመው ነገር እዚህ ጋር ህፃን መጫወቻ ጀምሯል። ትናንትና ህፃናቶች ነበሩት እኔ ስመጣ። እንዴት አመሸ? ሁሉ ሰላም? ድሬዳዋን ወደናታል። እንግዲህ እዚህ አካባቢ ላይ ባለትዳሮች እነሱ ወክ እያደረጉ ኢንጆይ እያደረጉ ልጆቻቸውን ደግሞ እዚህ ውስጥ አስገብቶ ማጫወት ይችላሉ። የምታዩት አካባቢ የህፃናቶች መጫወቻ ነው። እንግዲህ እቺ የድሬዳዋ ባቡር ትመስለኛለች የመጀመሪያው። ዋው በክብር አስቀምጠዋታል። እንግዲህ ድሬዳዋ ላይ የነበረን ቆንጆ ቆይታ እጅግ በጣም ያማረ ነበረ። ከሌሊቱ 7 ሰዓት ድሬን እስከ 7 ሰዓት ድረስ ዞረናል። የሚበላ እራት አለ። አሁን ያሳየኋችሁ የሚበላ እራት ወደ 250 ብር ይከፍላል። ድሬ ላይ በትንሽ ብር መኖር እንደሚቻል አብሶ ደግሞ የባጃጅና የምናምን ሹፌር ስትሆኑ ደግሞ ቆንጆ ገንዘብ እንዳለው ምናምን አይተናል። በቀጣይ ድሬ